ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። አይን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሌላው ጃብር ብኑ ዓብድላህ ባስተላለፉት ሐዲስ ላይ ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው አሉ። ልብ ብላችኋል? ምናልባት የሞተው በመኪና አደጋ ሊሆን ይችላል። ሰጥ ብሎ ነው ልትለው ትችላለህ። ተኝቶ የአይን እራት ሆኖ ሊሆን ይችላል። ራሱን አልጠበቀም። በቁርአኑ በሐዲስ በአዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥ ይሰው? ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አይን ሐቅ አልዓይን ይላሉ በሌላ ሐዲሳቸው። አይን እኮ يدخل الرجل القبر ويدخل الجمل القدر። አይን እውነት ነው አሉ። ሰውየውን ቀብር ሊያወርደው ይችላል ይሞትና፣ ግመሏም ደግሞ ሙታ ታርዳ መብሳያዋ አንተን ውስጥ ልትገባ ትችላለች። አይን ሐቅ። ተዘናክተናል። ጥበቃው የለም። ልጆቻችን ሚዲያ ላይ ናቸው። ሰርጋችን ሚዲያ ላይ ነው። ግላዊ ህይወታችን ለአደባባይ ለቀነዋል። ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይብቃ? መንገድ ላይ ሲቀጭ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ወህደሁ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደሁ ወዐላ አሊሂ ወሰሕቢሂ ወበዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ዛሬ ይዤ የመጣሁት ነጥብ ምንድነው? ስለ ሩቅያ ጉዳይ ነው። የሆነ ክስተት ላንሳላችሁና ያንን ክስተት ተንተርሳችሁ ምን እየተፈጸመ እንደሆነ ማህበረሰባችን ውስጥ በሩቅያው ጉዳይ ላይ የተሰማሩ አካላትም ደግሞ ምን እየሰሩ እንደሆነ እስቲ በከፊሉ ለማየት እንሞክራለን በኢድኒላህ። የሆነ ጊዜ አንድ የቅርብ ዘመዴ ታሞ ሐኪም ቤት ይሄዳል። ያ የታመመውን ህመም የተለያዩ ሐኪም ቤቶች ሄዶ የሄደበት ሐኪም ቤቶች እንዳለ የረቀቁ አልነበሩም። መሳሪያቸው በጣም ዘመናዊ አልነበረምና ሊለዩለት እንትን ሊያውቁ አልቻሉም። በሽታው ማለት ነው። እንዲህ አይነት በሽታ ይዟል ሊሉት አልቻሉም። ስለዚህ አሁን በቃ በባህላዊ መልኩ ይሞከር ተባለና ባህላዊ ተብሎ የሆነ ሩቅያ ቤት ተወሰደ። ሩቅያ ቤት አስገቡና እንዴ ይሄ እኮ በጣም ቀላል እኮ ነው አሉ። ምንድነው ሲባል አይ ይሄማ በጣም ቀላል ነው፣ ሲህር ነው። ሲህርን አውቀዋለሁ እኔ መጽሐፍ ላይ አንብቤዋለሁ ምን እንደሆነ። መጽሐፍ ላይ ብቻ አይደለም ሐታ ሲህር የነበረባቸውን ሰዎች ስንቀራባቸው ነበር። ሲህር ነው? አው ሲህር ነው ተባለ። እኔ እዚያ ቦታ ላይ አልነበርኩም በጊዜው። ከዚያ በኋላ ደወሉና ክፍያ እኮ በጣም ከፍተኛ ብር ተጠየቅን አሉኝ። ስንት ብር ብዬ ስጠይቃቸው ለአንዲት ብልቃጥ ዘይት 12000 ብር ነው የተጠየቅነው። የሚገርማችሁ ነገር ያንን ዘይት አብዛኛው እነሱ የሚጠቀሙት ዘይት በ150 ብርና በ200 ብር በዚያ ጊዜ ማለት ነው። በ150 ብርና በ200 ብር የሚገዛውን ዘይት ከፋፍለውት ለ30 ለ25 ሰው ከፋፍለውት አንዱን ብልቃጥ 12000 ነው የሚሸጡት። እኔ ወላሂ የዚያን ቀን የተናደድኩት እንዴት አላህ ብቻ ነው የሚያውቀው። ትንሽዬ ብልቃጥ ዘይት ናት አሉኝ 12000 ብር። በቃ ተው ህክምና ያስፈልግምና ተመለሱ አልኳቸው። ተመለሱ። ከዚያ በኋላ ሌላ ህክምና መከታተል ጀመርን። በዚያ ህክምና ቢቀጥሉ ኖሮ የዚያ ዘመዳችን አይን ሊጠፋ እንደሆነ ዶክተሮች ነገሩም ማለት ነው በስተመጨረሻ። ከዚያ ትንሽ ቆይቼ ለሆነ ጉዳይ ለሆነ ቀረጻ ነገር ነበረብንና አዲስ አበባ መጣን። ስመጣ ጁምዓ መስጊድ የሰግድ ነው። የሆነ ትልቅ መስጊድ ነው። መስጊዱን አሁን ላይ ስሙን አላስታውሰውም ይቅርታ። ትልቅ መስጊድ ነው። እዚያኔ ኮንቴነር ነገር ነው፣ የሆነ የብረት መስጊድ ነው። እዚያ ላይ የሚያሰግደው አሰጋጅ ከሳዑዲ ነበር ኢትዮጵያ የተመለሰው። አረብኛውም ያስታውቃል ሲናገር የነበረው ዳዕዋ ያደረገበት አረብኛውም ማለት ነው ከሳዑዲ እንደተመለሰ ያስታውቃልና እሱ ነበር ኹጥባ ያደረገው። ኹጥባው ስለ ሩቅያ ነበር የሚናገረው፣ እየተደረጉ ያሉትን በላኦችን። በሩቅያ ስም ለካ ያልተሰራ በደል የለም። በሩቅያ ስም ይፈወሳሉ በሚል ስም ያልተደረገ በደል የለም። በቃ ሰው በጣም ብዙ ብር ዘርፈዋል፣ ሰውን በጣም ብዙ ችግር ሰዎች ላይ አድርሰዋል። እንዴ ጤነኛ ሆኖ እነሱ ጋር ሄዶ እኮ ሰው ተደብድቦ ቤት ገብቷል እኮ አይደል እንዴ? በጣም ጤነኛ የነበርክን ግለሰብ እኮ ምን ይሉሃል? ያልበሃል እንትን ይልሃል፣ ቤተሰብሽን ትጠያለሽ ይሉሻል። ቤተሰብሽ በየወሩ እየደወለ ብር ብቻ የሚጠይቅሽ ከሆነ ትልቅ ትንሹ እየደወለ እከሌ ታሟል፣ እከሌ ያስነጥሷል፣ እከሌን አስለቅሶታል ብር ላኪ የሚልሽ ከሆነ አንቺ ደግሞ እንደዚህ ለፍተሽ የምታመጪውን ብር
ያለ ምንም ርህራሄ ማንም እየወሰደው እየቃመበት ብሩን እዚያ ጋር በትኖ ሲጨርሰው እንዴት ነው ማጠዩ? ያንን ቤተሰብ ትጠያለሽ እኮ ኖርማል እኮ ነው። በነገራችን ላይ ያንን ቤተሰብ መጥላት በሰውነት ደረጃ በሰው ልጅነት ደረጃ ከመጣ ኖርማል ነው፣ ይጠላል ሰው። ምክንያቱም እንዴ አንቺን የሰው ሀገር ላይ እየተንከራተትሽ ነው ብለው አንቺን በመደገፍ ፈንታ እነሱ አንቺ ላይ ተንተርሰው አንቺ የምትልኪውን ብር ሁላ ምጥጥ አድርገው እየበሉ ሁሌ ሲደውሉልሽ ደህና ነሽ እንኳን እኮ አትባይም አይደል? እንዴት ነው ታዲያ ቤተሰብን ማጠዩ? በዚህ ሁኔታ ምን ይልሻል? በቃ ቤተሰብ የሚያስጠላሽ ሲህር ነው ይልሻል። አጂብ። ከዚያስ ማታ ማታ ስተኝ ያልብሻል እና ብርድ ልብስ ለብሰሽ ታዲያ ላያልብሽ ነው? እንዴት እንደሚያስቡ ደግሞ እነሱ ጋር የሚሄድ ሰው በጣም በቃ ገራሚ ነገር አውቆ የነገራቸው ይመስላቸዋል። ሁላችንም ያልበናል ወንድሞቼ እህቶቼ፣ ሁሉም ሰው ያልበዋል። ስለዚህ የሆነ በቃ አዲስ ነገር የነገራቸው አስመስሎ ማታ ማታ ያልብሻል፣ አይንሽን ያሳክክሻል። እንዴት ነው የማያሳክክሽ? ሌሊቱን በሙሉ እኮ ቃጥራ እኮ ነው የምታድሪው ስራ እየሰራሽ። እንዴት ነው የማያሳክክሽ? ተግባባን? ሁሉም ሰው ላይ የሚከሰተውን ወይ ደግሞ አብዛኛው ሰው ላይ የሚከሰተውን ነገር ይሞክሩና ከ10 8ቱን ካገኙ በቃ ያለ ምንም ጥርጥር ይሄ ድግምት ነው ይሉሻል። ከዚያ በኋላ ድግምት ነው ብላ እህታችን በቃ የህይወቷን እጣ ፈንታ በአጠቃላይ ይዛ እነሱ እጅ ነው የምታስቀምጠው ተቅሪበን። ምክንያቱም ሩቅያ የሚያደርጉ ሰዎች ብዙ ጊዜ እነሱ ላይ ኢዕቲማድ እንድታደርጉ ነው የሚያደርጓችሁ። እቤት ገብታችሁ ቁርአን ራሳችሁ ላይ ቀርታችሁ ተኙ ምናምን የለም። ምክንያቱም ቢዝነሱ ይቋረጣል። ቢዝነሱ እንዳይቋረጥ ምን ይደረጋል? እንቀራልሻለን እንትኖች አሉ፣ በፓኬጅ ነው የሚሰጥሽ። የመጀመሪያው ሳምንት ትመጪያለሽ፣ እንዲህ የሆነ የሚደረግልሽ መድኃኒት አለ ይሉሻል። እናቴ እህቴ ትልቁና ዋነኛው መድኃኒት ቁርአን ነው። እንተሃል አምር። አላህ Subhanahu Wa Ta'ala ቁርአን ላይ ሲናገርም ያንን ነው የነገረን። ፊሂ ሽፋኡን ብሎ ነው የነገረን። እዚህ ውስጥ ነው መድኃኒት ያለው። መድኃኒትነቱ ደግሞ እከሌ ሲቀራው መድኃኒት እከሌ ሲቀራው ዝም ብሎ ነገር አይደለም። ላ ቁርአን የአላህ ቃል ነው። አምነሽበት ከቀራሽ እንተሃል አምር ያው ነው ያለው ነገር። እና ምን ልላችሁ ፈልጌ ነው እናንተ ስትታመሙ እህቶቼ፣ በተለይ እህቶች ናቸው በዚህ ነገር የሚሸወዱት። እህቶቼ ስትታመሙ ብዙን ጊዜ ማስተዋል ያለባችሁ የታመመ ሰው ፈውስን እንጂ ብርን አይመለከትም። 100,000 ብር ብትጠየቂ ባመመሽ ሰዓት ላይ ማለት ነው ያንን 100,000 ብር ከየትም ብለሽ ማምጣት የምትችይ ከሆነ አምጥተሽ ትከፍያለሽ፣ ችግር የለብሽም። እነሱ ደግሞ ያን ነገር ኢስቲግላል ያደርጉና ይጫወቱብሻል ማለት ነው። ያ ነገር እንዳይከሰት ከቁርአናችሁ አትለያዩ። خلاص ራሳችሁን አትለዩ ከቁርአን ጋር ተሳሰሩ። ሌት ተቀን አዝካር الصباح والمساء እንቅሩ፣ አንብቡ አዝካር الصباح والمساء። ቁርአን ደግሞ አንዳንድ ሰዎች ሲናገሩ ሰማለው ቁርአን ቤት ውስጥ ከፍቶ ሌላ ስራ መስራት አይቻልም። ይቻላል። ከፍታችሁ ስሩ ሌላ ስራ። ቁርአን ከፍታችሁ ተኙ ለእንቅልፍ ጊዜም ሲሆን ቁርአንን ተጠቀሙት፣ ምንም ችግር የለው። ምክንያቱም ሲባል ለሺፋ ነው የተጠቀማችሁ፣ ለደህንነት ነው የተጠቀማችሁ ያላችሁትና ማለት ነው። አንቺም ደግሞ ፈውስ ፍለጋ እነሱ ጋር ትሄጂና ሩቂያ እንቀራብሻለን ብለው ሩቂያ እየቀሩብሽ ረጅም ጊዜ ሲፈጅብሽ ምንም ለውጥ ካላየሽ እንዴ ምንድነው እየተደረገብኝ ያለው የሚል ነገር ውስጥሽ ይሰማሻል። ምክንያቱም ሲባል ሲጀመር እነሱ የቢዝነስ ሩቂያ ነው እየቀሩ ያሉት። አንድ መታወቅ ያለበት ሐታ በዚህ ጉዳይ ላይ الشيخ عبد السلام الشويعر ሰሞኑን ሳዳምጣቸው ነበር፣ ቪዲዮአቸውን ስመለከት ነበርና ስለ ሩቂያ ጉዳይ ሲናገሩ ሩቂያ ላይ ጁዓላ ነው እንጂ የሚደረገው ክፍያ አይደለም የሚደረገው ነው ያሉት። ሩቂያ የሚባለው ነገር ላይ ጁዓላ ብሎ ማለት ደግሞ የሆነ ነገር ጠፍቶ ከተመለሰ እንዲህ አይነት ብር አለክ ነው የሚባለው። አንድ ግለሰብ ታሞ ስህር ሊሆን ይችላል፣ የሰው አይን ሊሆን ይችላል፣ ትክክለኛ ሸይጣን ተላብሶት ሊሆን ይችላል። ያን ነገር አላህ Subhanahu Wa Ta'ala ካዳነሽ እኔ ቀርቼብሽ በኔ ምክንያት አላህ Subhanahu Wa Ta'ala ጤንነትሽን የሚመልስልሽ ከሆነ ይሄን ያክል ብር ትከፊኛለሽ ብሎ መስራት ችግር የለውም። ያ ምክንያቱም ጁዓላ ነው ስለማይታወቅ መጨረሻው። ግን ዝም ብሎ ብቻ 2 ጀልሳ 3 ጀልሳ እያሉ ብቻ በየጀልሳው 1000 2000 ብር ያስከፈሉ መሄዱ ሸሪዓዊ አግባብ አይደለም ብለው ነው የተናገሩት ማለት ነው። ምን ልላችሁ ፈልጌ ነው ይሄን አሁን ሩቂያ የሚቀሩ አብዛኛው ሰዎች ቢዝነስ አድርገውታል። በቃ ይህ ነገር ደግሞ ቢዝነስ ከሆነ በቢዝነስ መዳን ከባድ ነው። በቢዝነስ መዳን ይከብዳል በጣም። ምክንያቱም እነሱም እየሰሩ ያሉት ከአላህ የሆነን ነገር ክጀላ ወይ ደግሞ ሙሉ በሙሉ ወደ አላህ እንትን ብለው አይደለም። ኢቭን መስራት ያለባቸው ነገሮችን ሊተው ይችላሉ። አይታችሁ ከሆነ እኮ ድሮ ታስታውሳላችሁ ልጅ እያለን ቤት የሚሰሩ ግንበኞች
ቤቱ ሙሉ ኮንትራት ነው የሚሰጣቸው ብዙ ጊዜ። ለምን ሙሉ ኮንትራት ተሰጣላችሁ ከተባሉ የቤቱ ባለቤት ማለት ነው ሙሉ ኮንትራት የሚሰጠው በአንድ ወርም ጨረሰው በ3 ወርም ጨረሰው እኩል ክፍያ ነው የሚከፈለው። ግን በየውምያ የሚሰራ ከሆነ በቀን ክፍያ የሚሰራ ከሆነ ዛሬ ላይ ሰርቶ መጨረስ የሚችለውን ነገር የውምያው እንዳያልቅበት ለ3 ቀን ለ4 ቀን ያስቀምጠዋል። ይሄም አሁን አንቺ ላይ ሩቅያ የሚቀራው ግለሰብ በጁዓላ መልኩ የምትሄዱ ከሆነ ማድረግ ያለበትን ነገር በአጠቃላይ ያደርጋል ማለት ነው። ጁዓላ ብሎ ማለት ሙሉ በሙሉ ጤንነትሽ የሚመለስ ከሆነ ይሄን ያክል ትከፍኛለሽ ብሎ ወደ ቂራአቱ መግባት ማለት ነው። ያን የሚያደርግ ከሆነ በተቻለው አቅም ተፍጨርጭሮ የቻለውን ነገር አድርጎ ያንቺ ደህንነት ነው እሱን የሚያሳስበው ማለት ነው። ምክንያቱም ክፍያው የሚከፈለው ባንቺ መዳን ስለሆነ። ካልሆነ ግን ልክ በየቀኑ የውምያ እንደሚከፈለው ግለሰብ አንድ ቀን መተሽ ሲቀራብሽ ይሄን ያክል ነው የምትከፊው በሚል ይቆራረጥና መቅራት ያለበትን ትቶ ውዝፍ ያደርግብሻል። የሚቀራው ነገርም ይበለሻሻል። በሸሪዓውም አካሄድ የምንሄድ ከሆነ ደግሞ ሩቅያ የሚቀራለት ሰው በጁዓላ መልኩ እንጂ በዚህ መልኩ እንዳልሆነ መታወቅም አለበት። ያኔ ያለው ወላሁ አዕለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። الله أكبر الله أكبر لا إله إلا الله. الحمد لله الذي وهبني على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال